ተመሳሳይና ተደጋጋሚ ቁጥሮችን ማየት አጋጣሚ ነው ብላችሁ እንዳታስቡ። ይልቁንም ከፈጣሪ የተላከ ምሪትና መልእክት ነው። ልባችንን ክፍት አድርገን ካስተዋልናቸው የሆነ የሚነግሩን መልእክት አለ። ምናልባትም ማስጠንቀቂያና በህይወታችን አዲስ አደጋ እየመጣ እንደሆነ የሚጠቁሙ አለያም በትክክለኛው መንገድ ላይ እንደሆነ የሚነግሩ ምልክቶች ሊሆኑ ይችላሉ። ለምሳሌ ዜሮ የመጀመሪያው የኒውመሮሎጂ ቁጥር ሲሆን ወሰን የለሽነትን ይገልጻል። 000 ቁጥርን ካየን ከፈጣሪ ወሰን የለሽ እርዳታና ምሪትን እያገኘን እንደሆነ ይገልጻል። አንድ ለመወሰን ያቃተን ነገር አጋጥሞን ይህንን ቁጥር ካየን ትርጉሙ በውሳኔያችን እንድንቀጥልበት ከፈጣሪ መልእክት እየመጣልን ሊሆን ይችላል። ሁለተኛ የመላእክት ቁጥር 1111። ይህ ቁጥር የሚያመለክተው አዲስ ጅማሬን፣ እድገትንና መልካም አጋጣሚ ነው። አሮጌውን ትተን ወደ አዲስ ምዕራፍ እየገባን እንደሆነ ያመለክታል። ሶስተኛ የመላእክት ቁጥር 222። ይህ ቁጥር ባላንስና መረጋጋትን ይወክላል። ለምሳሌ ከራሳችንና ከቤተሰብ ጋር ያለን ግንኙነት ያልተረጋጋ ከሆነ የምንፈልገው መረጋጋት እየመጣ እንደሆነ ቀድሞ ይነግረናል። አሊያም በስራና በተለያዩ ምክንያቶች ለቤተሰብ ትኩረት እየሰጠን ካልሆነ 222ን ልናይ እንችላለን። እናንተ ስለ ኒውመሮሎጂ ያላችሁ አመለካከት ምንድን ነው? በኮሜንት አሳውቁኝ። ላይክ እና ኮፒ ሊንክ ማድረግም እንዳረሱ